በቃ በጣም ከመወዳቸው በዓሎቹ አንዱ ግንቦት ልደታ ነውና በተለይ ደግሞ ይሄ ድባቡ ጎረቤት ተሰባስቦ ምናምን ሁላችንም በቃ ስብስብ ብለን ግቢ ውስጥ የምናከብረው ነገር በጣም ነው የምወደውና አሁን ይኑር አይኑር አላውቅም። በፊት ግን እንደዛ ነበር። ሁሉም ባለው ነገር አጋጭቶ ከዛ የሚገዛዛው ነገር ተገዛቶ ተሰራርቶ ማን ግቢ ውስጥ ቁጭ ብላችሁ ቡና እየፈላችሁ ፋ ብላችሁ ተጫወታችሁ ምን ብላችሁ ልደቷን ስታከብሩ በጣም ነው ደስ የሚለው። ካልሆነ ደግሞ አንድ ሰው ያዘጋጅና ከዛ ሰውን ትጋብዛላችሁ ጠርታችሁ ጎረቤት ምናምን ብቻ ይሄ ያለው እንትን ድባቡ የበዓሉ በጣም ነው ደስ የሚለው። ከቤተ ክርስቲያን በኋላ ያለው ስርዓት ማለት ነውና በጣም ነው ደስ የሚለው። እኔ እንጃ በቃ እንዴት ብዬ ልንገራችሁ። እና እኔም እዚህ ስደት ላይ ሆኜ አከብራለሁ በየአመቱ አከብራለሁ። እውነት ለመናገር እኔ ቪዲዮ መስራትም ከመጀመሪያም በፊት እኔ አናባበሮ ጋግሬ እንደዚህ ያለች ነገር ሰራርቼ ምናምን ቡናዬን ፏርጌ ከስራ በኋላ ማታ በመኝታ ሰዓቴ እንደዚህ ፏርጌ ነው ማሳልፈው ማለት ነውና ዛሬ እንደውም አሞኝ ነበር። የሴቶች ጉዳይ መጥቶ በጣም ያመመኝ ነበር። ከዛ ደግሞ አሰሪም እናቷ ጋር ሄጄ ስራ እንድሰራ ምናምን ስጠይቀኝ አሞኛል አልሄድም ብያት ነበርና እነሱ ደግሞ እንትን ሄዱ ምንድነው ሊዝናኑ ሄደው ሊያድሩ ነበር የሄዱትና ስራ ከምፈታ ነው እንግዲህ ዛሬ ታሰራኝ የነበረው። ከዛ ላይ ድንብያት ቀርቼ ከዛ ታኝቼ ነበረ ስራ ጨራርሼ ማለት ነው። እንዴት ነው ዛሬ የሆነ አለመትኩኝም አለማክበርን አለመትኩኝምና ልደቷን ማለት ነው የመቤታችንን። ከዛ ይሄን ቀርማ መቼም ቢሆን አላሳልፈውም ብዬ የምር ነው ብላችሁ ተነስቼ ልክ መሰራራት ጀምሮ ቁርጠቴ ጠፋ። የሆነ ድብርቴ የሆነ በቃ የተሸከምኩት ነገር ሁሉ እርግፍ ብሎ ጠፍቶ መራራት ጀመርኩኝ ማለት ነው። በቃ እንደዚህ ይሄን ይመስላል አነባበሮ ጋገርኩኝ ቡናዬን ፋረኩኝ። አብራኝ መሰራው አብራኝ ነበረች። ከዛን እንግዲህ እንደዚህ ይሄን የመሰለ ነገር አደረግን ማለት ነው። ምግቤን ከራቲን ከበላሁኝ በኋላ እንደዚህ እንግዲህ አነባበሬን ቆረስ አድርጌ አምር ባነባበሩ የምር የሆነ ኬክ ነው የሚመስለው ነገር ምናምን ባለሙያ እኮ ነኝ ግን ከዛ ጣሪን ጨስ አድርጌ ምናምን በምናቤ አገር ቤት የምናሳልፈውን ግቢ ውስጥ ያለውን ድባብ እየሳልኩኝ ይሄን ጊዜ አሳለፍኩ ማለት ነው። እንኳንም አላለፈኝ እንኳንም ተኝቼ ተደብሬ አላለፍኩት። ወይ በእመቤታችን በቅድስት ድንግል ማርያም በልደቷ ቀን ተደብሬ ተኝቼ ያሞኝ እንኳንም አላልኩኝ። በቃ የምር ጠፋ። ከዛ በኋላ ቁርጠት የሚባል ነገር ራሱ አልተሰማኝም። ጠፋ ነው የምላችሁ።